አዲሱ ስፍራ እግዚአብሔርን ስርዓት በመጠበቅ እግዚአብሔርን በመውደድ ይሄን ኑሮ አልፈልገውም ብሏል። ይሄን ሌቭል አልፈልገውም ብሎ የሚቀጥለውን ዘመን የምትሮጠው በእግር ሳይሆን በልብ ነው። አሁን የምትገቡበት ከፍታ አለ። አሁን የምትገቡበት ስፍራ አለ ስል እግዚአብሔር ስርዓት እግዚአብሔርን ትእዛዝ እግዚአብሔርን በመውደድ አስወርዱ ያለ አትችልም የተባልከውን ሰበርኩኝ። ደጋሚ ያወራብን ሰበርኩኝ። ዛሬ እግዚአብሔር የተናገረኝ ወደ አዲስ ስፋትና ወደ አዲስ ስፍራ ትገባላችሁ። አሜን። አንዳንዶቻችሁ ምናልባት ጠበቃችሁት ኤክስፔክት አድርገው ወደማል ደጋሚ አይደለ ሟርተኛ አይደለ ሌላ ጠላት የሚጠብቅ ሌላ አንተ ሌላ ከፍታ ላይ ትገባለህ። አሜን። ጌታ ምስክሬ ነው የምላችሁ። ኤክስፔክት ያላ ሳላውቅ ነፍሴ በከበረ ሰረገላ ላይ አስቀመጠችኝ እንዳል አኒጋሴ አሎቫ ነቃበልና ያዝልኝ ዛሬ ቃሉን ያዝ ተከተለኝ። አሜን። በጌታ በኢየሱስ ወደ አዲስ ሰፊ ስፍራ ትገባላችሁ። እስኪ አንዴ ጩውና ወደ አዲሱ በሉ እስኪ ሰፊ ስፍራ ወደ አዲሱ ከፍታ ዛሬ ልገባ ነው በሉ እስኪ እገባለሁ በሉ እስኪ ወደ ተገባላችሁ ተስፋ ትገባላችሁ። ወደ ንግርታችሁ ትገባላችሁ። ወደ ትንቢት ትገባለህ። ወደ ከፍታ ትገባለህ። የሚይዝ የለም። ሰንሰለቱ ይቆረጣል። አመከላና ሾክ ደንቀራና እንቅፋት ይነሳል ዛሬ። የሚከለክል የለም። የሚከለክል ምድራዊ ኃይል የለም። ማቻዲ ጋዳጋ ሶፓ ያላባ እረኒ ሰዎች እየተራመዱ ወደ ሰፋፊ ተዘጋ ተብሎ ግን አልፈውት ቆንጥር ሾክ አልፈው ሂደው የማይጨርሱ ሰፊ ሜዳ ላይ ሲገቡ ያለው ዛሬ አሰፋችኋለሁ ይላል። ዛሬ አሰፋለሁ ይላል። ነገርን አሰፋለሁ ይላል። ዛሬ ወደ ከፍታ ወጣለሁ ይላል። ያው እስከ ዛሬ እየኖራችሁ ያላችሁ ትላንትና በተረዳችሁት እስከ ዛሬ ኖርከው የትላንት ትንቢት ውጤት ዛሬ ደግሞ የሚነገርብህ ነገር ይወስነው። አንድ ቃል ብቻ እንደቆማችሁ አነብና እንቀመጣለን። ለእግዚአብሔር ክብር። ኢየሱስ ጌታ ነው። ዘዳግም ምዕራፍ 11 ላይ ያለውን ቃል አነባለሁ። እንግዲህ አምላክን እግዚአብሔር ቁጥር 1 ውደድ፣ ሕጉንም ሥርዓቱንም ፍርዱንም ትእዛዙን ሁሉ ጊዜ ጠብቅ። ትወርሳት ዘንድ የምትገባባት ምድር በአትክልት ስፍራ እንደዘራሃት ዘርንም እንደዘራህበት በግርህም በጉልበትህም በጥረትህም እንዳጠጣሃት እንደወጣባት እንደ ግብጽ ምድር አይደለችም። ነገር ግን ትወርሷት ዘንድ ተሻግራችሁ የምትገቡባት ምድር ኮረብታና ሸለቆ ያለባት አገር ናት። በሰማይ ዝናብ ሁሌ ትረካለች። አምላክ እግዚአብሔር የሚጎበኛት አገር ናት። ከዓመቱ መጀመሪያ እስከ ዓመቱ መጨረሻ ድረስ የአምላክ እግዚአብሔር ዓይን ሁሉ ጊዜ በእርሷ ላይ ነው። እንዲህም ይሆናል እናንተ አምላካችሁን እግዚአብሔርን ተወዱ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩ ዘንድ ዛሬ ለእናንተ የማዘውን ትእዛዝ ፈጽማችሁ ብትሰሙ እህል ወይንህ ዘይትህ ሰበስብ ዘንድ በየጊዜው የበልግን ዝናብና የክረምቱም ዝናብ ለምድራችሁ አወርዳለሁ። በሜዳ ላይ እንስሶችን አጠግባለሁ። የሚገርም እኮ ራጂዳስ እኔ አሁን የሚመጣውን ሲዝን እያየው ስለሆነ አሜን። እጃችሁን ከፍ አድርጉና አሜን በሉ። ዛሬ ወደ ሰፊ ስፍራ መውጣት ሆነ። በኢየሱስ ስም ወደ ሰፊ ስፍራት መውጣት ሆነ። ተቀመጡ። እወጣለሁ ብላችሁ ወደ ሰፊ ስፍራ ብላችሁ ተቀመጡ። ምናልባት ከዚህ ጋር አያይዘን አንድ ወይ ሁለት ጥቅሶች ብናገር ነው። ዋና ሐሳብ ያለው እዚህ ዘዳግም ምዕራፍ 11 ላይ ነው። 11 ቁጥር 1 እንደሚናገረው የእግዚአብሔርን አምላክን ውደድ፣ ሕጉንም ሥርዓቱንም ፍርዱንም ትእዛዙን ሁሉ ጊዜ ጠብቅ አድርገው። አሁን የምንገባበት አዲሱ ስፍራ የእግዚአብሔርን ሥርዓት በመጠበቅ እግዚአብሔርን በመውደድ አሁን የምትገቡበት ከፍታ አለ። አሁን የምትገቡበት ስፍራ አለ ስል የእግዚአብሔር ሥርዓት የእግዚአብሔርን ትእዛዝ እግዚአብሔርን በመውደድ ፓስወርዱ ያለው እዚህ ጋር ሲናገር በመጀመሪያ የነበሩበት ስፍራ አለ። የነበሩበት የግብጽ ምድር የኖሩት የተመላለሱበት የህይወት አይነት እስከ ዛሬ የኖራችሁበት በጉልበትህ በራስ ጥረት የተከልክ የዘራ ያጨድክበት እንደ ጓሮ እርሻ የሚመስል ስፍራ ነው አለ። የጓሮ እርሻን ይመስላል። ዛሬ ብዙ ሰዎች የሚገቡበት ሌቭል ልዩነት ከጓሮ አትክልት ከጎመን ከሰላጣ ከቆስታ ከሚጥሚጣ ከቃሪያ ከሚተክሉበት ይሄ ወርጎመን እያል ከምትበላ ህይወት በገዛ ጉልበት በገዛ አቅም ከኖርክበት ዘመን አለ ሲዝን አለ። አሁን ተሻግራችሁ የምትገቡበት ኒው ሌቭል አለ። እኔ ያኛውን ነው ማስተዋወቃችሁ። ምክንያቱም እስከ ዛሬ የመጣ ነው ትላንት በተነገረን ዕውቀት፣ ትላንት በተነገረን ቃል፣ ትላንትና በተነገረን መልእክት
በጸለይ ነው መንፈስ ዓለም ላይ። አሁን ደግሞ አዲሱ ከፍታ፣ አዲሱ ሲዝን፣ አዲሱ መንፈሳዊ ክበብ፣ መንፈሳዊ ሪልም የሚገባበት መንገድ አለ። አሁን እስከ ዛሬ የነበርንበትና የቆየንበት ምንድነው ካላችሁ የጓሮ አትክልት በጅም ያጠጣው በጣም ውስን የሆነ እኔ ዛሬ ከአንዳንዶች ህይወት ላይ ስፒሪት ኦፍ ሊሚቴሽን እሰብራለሁ። ዛሬ ከጓሮ አትክልት ትወጣና ይኸው ለአይን አይተ ማታክት ማጨርሰው ለማየት የሚታክት ሰፋፊ በረከቶች ውስጥ በኢየሱስም ትገባላችሁ። እሺ ተሻግራችሁ የምትገቡበት አሁን ደግሞ እግዚአብሔር እንድትወርሱ ፈልጎ ጊዜ አምጥቷልና የምትገቡበት ስፍራ ምን አይነት ነው አለ? ተራራ፣ ሸለቆ፣ ኮረብታ፣ ሰፋፊ ሜዳ፣ በሲስተም፣ በኮኔክሽን፣ በጥበብ፣ ባፈጮልነት፣ በጓደበት በማወቅ፣ በዘረኝነት ያገሬ ልጅ በማለት እንዴው እንደዚህ ሆነ እንዲጠቃብዬ እንደው እንዲያሳልፈኝ ኖ ኖ ኖ። አሁን ይሄ ሲዝን አይደለም። ሲዝኑን የምትሻገረው በስርዓት ነው። ከእግዚአብሔር ጋር በስርዓት በመይዝ ቁጥር 1 አንብቤላችኋለሁ። ህጉን ስርዓቱን ስትጠብቁ፣ በአዲስ ኪዳን ደግሞ ጸጋ ውስጥ አይደል ያላችሁት? ከእግዚአብሔር ጸጋ ጋር ህብረት ስታደርጉ፣ የእግዚአብሔርን ስርዓት ስታከብሩ ምን ይሆናል አለ? ወደዚህ ከፍ ወዳለው ስፍራ አስገባችኋል። ሁለቱን ቦታዎች በደንብ ይውልኝ። አሁን ያላችሁበት ቦታ ምን አይነት ነው አለ? የጓሮ አትክልት የሚያል። አጠገባችሁ ያለውን ሰው ዛሬ ከጓሮ አትክልት ከቃሪያና ሽንኩርት ቲማቲም ትወጣለህ በለው። ከጓሮ አትክልት ከትንሽ ቦታ ትወጣ ያራኔስ ተነጋገሩ። ከትንሿ ስፍራ በሉት እስኪ አለ በጂ በጉልበት ከኖርክበት ዘመን በሉ እስኪ አለ አሁን ወደ እግዚአብሔር እጅ ትዞራለህ በሉ። እኔ ዛሬ አምናለሁ ብዙ ሰው ከእጅ ወደ እግዚአብሔር እጅ ትዞራለህ። ከሰው እጅም ያድናል፣ ከእጅህም ያድናል። ባንተ ጉልበት፣ ባንተ ጥረት፣ ባንተ ኤክስፒሪያንስ፣ ባንተ ዘር፣ ባንተ ብቃት፣ ባንተ አቅም ልከኖርክበት ይናሳ ግብጽ ምድርም እንዴት ነው የኖርከው? ባንተ ጉልበት፣ ባንተ ኢፈርት፣ ባንተ ልፋት ልክ ነው የኖርከው አለ። አሁን ግን የሚመጣው ሲዝን ምን አይነት ነው አለ? ሰፊ ተራራማ ሀገር፣ ኮረብታ፣ ሸለቆ፣ መልካም ምድር ያቀማመጡ ራሱ ሀገር ነው። እኔ ዛሬ እግዚአብሔር እንዲህ ብሎኛል። ብዙ ሰዎች ትንሽ ነገር ነው የጠየቁት፣ ነገ ግን እኔ ሀገር ከፍቼ ሰጣለሁ። አሁን የምገባበት ከፍታ አሁን የምገባበት ኒው ሪልም መንፈሳዊ ክበብ ምን አይነት ነው ካላችሁኝ፣ ራሱ በአንተ ጉልበትና አቅም ማጠጣት የማይችል ተራራ ላይ እንዴት አድርገህ መስኖ ታስገባለህ? ሸለቆ ነው፣ ኮረብታ ላይ ካንተ እጅ እግዚአብሔር አሰራሩን ወስዶ ራሱ በሱ እጅ የሚባረክ ዘመን። እስኪ አሜን በሉ ባካችሁ። ይኸው በራስ አሁን ሰዎች ምንድነው ለመባረክ ኮኔክሽን ምን አርክ? በቃ ሰዎች እስኪያገኝ ከውጭ የመጣ ሰው ጋር ጠጋ ጠጋ በል። እኔ ምን ጌታና እንዴ ተጠግቻለሁ። እኔ ደግሞ አልችልበትም። እንደው ይበላሽባችሁ ምድራዊ ሲስተም። እጅን ዘርጋ እስኪ። ምድራዊ ሲስተም እምቢ ይበላችሁና ሰማይ ይከፈትላችሁ። በደንብ ጩና እስኪ አሜን በሉ። በሲስተም በኮኔክሽን በተግባቦት እስኪ እንደዚህ ነው ያገሬ ልጅ ጋር ጠጋብዬ የሆነ ነገር አድርጌ ቆይ የሆነ ሰው ጋር እንዲህ ብዬ እንደዚህ እንትና ጋር እንትና የሆነ ነገር ይሄ ምድራዊነት ነው። ራዲጋስ እኔ ዘንድሮ እነግራችኋለሁ። ራዲጋ በእጅ በእግርህ አይደለም ቀስ እያልክ ወክ እያረክ የሮጥ አይቀድምም። በደንብ ጩና እስኪ አሜን በሉ። እንደው ባትሮጫ አትቀደሚም ከዚህ በኋላ። እኔ ባይዘው የቅድም ስትቀድሚ ያየሁሽ ምን እንደሆነ አላ ትውልዱን ስትቀድሚ፣ ዘመኑን ስትቀድሚ፣ ራዲጋ በፋይናንስ ስትቀድሚ ያየው፣ በቅባት ስትቀድሚ፣ በመሄድ ስትቀድሚ ያየው። ገና ብዙ ቦታ ትሄዳለች አለ። ይሮጣሉ፣ ይኸው ቆመሽ ታሸንፊያለሽ። እየሮጡ ያሉ አሉ፣ ቆመሽ ግን ታሸንፊያቸዋል። እስኪ አጠገብ ያለ ሰው ኳርገ ባትሮጥም አትቀደምም በለው። ሳትሮጥ ትቀድማለህ በለው። አንድ ራኒ ጋላፋት ያሴ እግዚአብሔር ምስክሬ ነው። ጌታ ስላለኝ ምንድነው አልኩሽ? ስትሄጂ አየሁኝ። በቃ አልፈሽ ስትሄጂ ኤልያስም ወገቡን አሸንፍቶ ከንጉሥ ሰረገላ ፊት እንደተገኘ ራናሲያካ የቀደሙሽን ትቀድሚያለሽ። አንዴ ትቀድሚያለሽ በሏት ባክ። ይሄን ቃል ያዢ። ከዚህ ቀን ጀምሮ ፋይልሽ መውጣት ይጀምራል። ከዚህ ቀን ጀምሮ ለአራቱ ንፋሳት ስምሽ ይሰጣል። እዛም እዚህ ምንድነው ራዲ ሲዝን መጣ። አዲሱ ሰፊው በጣም አሁን ካላችሁበት እንዳትጠብቁ። ኑሮ፣ ኢኮኖሚ፣ አስተሳሰብ በጣም የሰፋ ከጓሮ እርሻ አስቡ። የጓሮ እርሻ የነበራችሁበት አለ ወራይ ወቅታዊ በውስነት የኖራችሁበት ነው አለ። አሁን ግን የምትገቡበት ተራራማ ራዲጋ ሳይድ ኮረብታ ያለበት ረስኪ አሜን
አይደለም አንተ አለ ትውልድ ሁሉ የምትተርፍበት እኔ እያየው ነው። ብዙዎቻችሁ ሰፋፊ በረከት ላይ ትገባላችሁ። ሰፋፊ ጉብኝት ውስጥ ትገባላችሁ። ኧረ አሜን አሜን አሜን። በናዝሬቱ በኢየሱስ ስም እስከ ዛሬ በእናንተ ላይ የተነገረውን ሰበርኩኝ። አትችልም የተባልከውን ሰበርኩኝ። ይሄ መንደር ያወራብህን ሰበርኩኝ። አልፈህ ትሄዳለህ። እስኪ እሄዳለሁ በሉ እባካችሁ። በእግር እኮ አይደለም ሄደው በምን እንደምትሄድ ነግራ እሄዳለሁ እስኪ በሉ እባካችሁ። እጓዛለሁ በሉ እስኪ አንዴ ወደ ሰፊው ስፍራ እገባለሁ በሉ። አሁን ተሻግራችሁ የምትገቡበት ምድር በጣም ሰፊ ኮረብታ፣ ተራራ፣ ሸለቆ ያለበት ልዩነቱን አስብ። አሁን ያላችሁበትና እምትሆኑት አይገናኝም። አጠገብ ያለው ሰው ጠቅ አድርግና ያለህበትና እምትሆንበት አይገናኝም በለዋል። ሰፊ ነገር ታይቶልሃል በለዋል። ልብን አስፋ በለዋል። እቅድህንም አስፋ በለዋል። ሰፋ ሰፋ በሉ። ሰፋ 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 ተነተ ይኸው ነካ ነካ ሰፋ ሳይ ይሄ ውስንነትን ተው በለ ይሄ ራና ሲካ እስኪ ሰፋ ሰፋ በሉ ዋካች ሰፋ 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 በሉ አንዴ እስኪ ሰፋ 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 አው እቅድን ሰፋ አድርገህ የሚቀጥለው አመት ከባድ ነው። አሜን። እኔ አሁን ገና ሳንሻገር እየተናገረኝ ነው። ብዙዎች ወደ ከፍታ ስፍራ ይገባሉ። አራ ወደ ኒው ሌቭል ሲገቡ ያለው እኔ ራሱ አይገባኝም። ማለት አዋጅ የሚባል ነገር አውጅ በቃ ታውጆብሃል አይደለም ቃል ውስጥ ይገባል። ያ ቃል ፐርሰን ስብዕና ይሆናል። ያ ቃል መንገድ ይሆናል። ያ ቃል እንጀራ ይሆናል። ያ ቃል ፈውስ ይሆናል። ያ ቃል ታምራት ይሆናል። ኧረ አሜን አሜን። በናዝሬቱ በኢየሱስ ክርስቶስም አሁን ያላችሁበት ስፍራ በጣም ውስን ትንሽ የተመጠነ ምናምን ስሙ። ከዛሬ ጀምሮ እስኪ ከኔ ጋር ተናገሩ። ከዛሬ ጀምሮ አሁን ካለውበት ከተመጠነ ከተወሰነ ራኒያ ሳካፑራ ልክ ካለው ህይወት ወደ ሰፊ ልክ ወደ ሌለው ኦራኒያዛ ተራራማ ወደ ሆነ ኮረብታ ወደ አለበት ዋጃኒያ ሰፊ ወደ ሆነ ታይቶ ወደማይጨረስ በረከት ውስጥ እገባለሁ በላንዴ። አጠገብ ያለው ሰው ቻው ልሄድ ነው በለው። ማቺናና ቻው 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 በለው እስኪ ቻው በለው እስኪ። አጠገብ ያለው ሰው ነካርግና የተፈጠርከው ለነበርክበት ሳይሆን ለምትሆንበት ነው በለው። ተነጋ ለነበርከው ሳይሆን ለምትሆነው ነው በለው። ሬካ አሁን የምትሆነው አለ በለው። ስለዚህ በለው እስኪ አንዴ የት እንዳለው አትየኝ በለው እስኪ አንዴ የት እንደምሄድህ ወዴት እንደምደርስ ጠይቀኝ በለው። ዘንድሮ ሰው የሚጠየቀው መረጃ ሳይሆን ራእይ ነው። ኧረ አሜን አሜን። አሁን ያለበት አያገባኝ። አሁን ያለበት ተራ ቦታ አያገባኝ። እስኪ አንዴ ጩና እስኪ አሜን። አሁን ያለ የምትበላው ደሞዝን አያገባኝ። ነገር ግን የታየልህ ከፍ ያለ ራእይ አለ። አንድ በጣም ሞዴ እግዚአብሔር ሰው አለ ዳንስ ለሽ የሚባል አሁን ካናዳ ነው ያለው። ድሮ ናይጄሪያ ውስጥ ሆኖ የሰበካቸው የድሮ ስብከቶች አሉ። በጣም ይገርመኝ። ተራ ሰዎች ሲገናኙ አለ የሚያወሩት ሐሜት ነው። ተራ ስለሽው እንዲ ለበሽ እንዲ ነው። ትንሽ ደግሞ ከፍ ያለ ሌቭል ያላቸው ሰዎች ስለ አንዳንድ ስለ ሀገር ምናምን ያወራሉ። በጣም ደግሞ ሃይ ሌቭል ላይ ሆኑ ሰዎች የሚያወሩት ራእይ ነው አለ። ነገ ሄ ራእይ አለኝ ይላል። ነገ ሄን አይቻለሁ ይላል። ነገ አገር እገዛለሁ ይላል። ነገ ከፍታ እወርሳለሁ ይላል። ዛሬ እኮ መንበር ላይ የተቀመጡ ሰዎች ስለ ነገያቸው ያዩ ሰዎች ናቸው። ያወሩ አይደለም፣ ሐሜተኛ አይደለም፣ ነገረኛ አይደለም። ይሄን ተከታታይ ተናገሩ። ሌላ ከፍታ አለ። አሁን ከዚህ ወጥተህ ለምን ከፈለክ በ11 ቁጥር አትሄድም? አያገባኝም። 11 ቁጥር ባስታውቃታላችሁ በእግር ማለት ነው። ከዚህ ወጥተህ እስከ ጨርቆስ በ30 ቁጥር ባሲዳ አያገባኝም። እኔ ያየሁት ነገን ነው። ጌታ ምስክሬ ነው። አሁን ያላችሁበት የጓሮ እርሻ የሚመስለው ትንሹ ቦታ ነው አለ። ከረግረግ ጭቃ ወጣ ዛሬ ጁም የተያዘ ሰው እያየው ነው። ረስኪ አሜን። ራኒ ጋስ ዛሬ የተያዘ ሰው አለ በቅባት። ረስኪ አሜን። በእግዚአብሔር እጅ የተያዘ ሰው አለ። ሊወጣ ካለበት ጓሮ ሊወጣ ከተራ ከሰፈር ከመንደሬ ይሄ ከተራ ቦታ ከጨዋታ ቦታ ሉቃስ 7 ላይ እንደሚናገረው በዚህ ዘመን ያለ ትውልድ በገበያ ቦታ ላይ ቁጭ ብሎ እንደሚጫወቱ ህፃናት ነው አለ። ራዲጋሳ ቅኔን ተቀኘን ዘመርን አላመለካችሁም አለ። ዘፈንም እልል አላላችሁም አለ። እንደገና ሙሾ ወጣን አላለቀሳችሁም። ምላሽ የሌለው ማለት በኢየሱስም ሰብሬያለሁ። ወደ አዲሱ ሌቭል መግባት የሚፈልግ ሰው አለ? ራእይ ይኑራችሁ። ራእይ ካለው ሰው ጋር አውራ። ጓደኞቼ መተው ብዙ ነገር አሙልኝ አለ ስለ ሰው ዳዊት። እኔ ግን ሕግ ትዝታዬ ነበራል። ስለ ሕግ ነገርኳቸው ይልና ሕግ ትዝታዬ ባይሆን ቀድሞ በጉስቁልና በጠፋው ይላል መዝሙር 133። መንፈሳዊነት አያከስርም። ዝም ብለህ ሞኝ የመሰልክበት የተከተልከው ይሄ ህይወት አንድ ቀን የት ጋር እንደሚያስገባ ታያለህ። ነገ እኮ ይለያል። ነገ ፍሬ ነገ ነው አይደል? መዝራት ዛሬ ከሆነ አይደለም የተዘራ ነገር ሁሉ ምን አለው? የተተከለ ነገር ሁሉ ምን አለው? ፍሬ አለው፣ ውጤት አለው። ነገ ላይ ተመልከቱ። በእውነት የኖረን ሰው ታገኘዋል። እኔ አሁን ስለ መድከም ስለ መበርታት አለን ቢያንስ መንፈሳዊ ግለት አራጂናቦ ሪፓካይ
እስኪ አሜን። ብዙ ጊዜ እላችኋለሁ ምንም ነገር ድፈር፣ ምንም ድካም ውስጥ እንዲሁ ምንም ነገር ድፈር፣ ሳትጸልይ መውጣትን አትድፈር። ሳትጸልዩ የሚታሰረውን አስረ የሚፈታውን ፈተ ከአባት ጋር ተገናኝተ ጂና ቦሳኬ በስርዓቱ ሂዷል። ከዛሬ በኋላ ብሉ እስኪ አንዴ ዋይ ያ ውሎ ይቀየራል ብሏል። ምክንያቱም ብሎ አንዴ አሁን ሌላ ሲዝን አለ ብሎ አንዴ አሁን ሌላ መስፋት አለ፣ አሁን ሌላ ስፋት አለ፣ አሁን ሌላ ስፍራ አለ። ይሄን ሁለቱን ያዙ። ስፋት አለ፣ ስፍራ አለ። እኔ ከባባድ ብለሲንግ ጌታን እኔ እናንተን ነው የምፈራው፣ እግዚአብሔርን አልፈራም። ተሾመን ራሱ ነው የምፈራው እንጂ ነገ ማስተዳደር የማንችላቸው ከባባድ ቢዝነሶች፣ ከባባድ ካምፓኒዎች፣ ከባባድ ማኪ ትውልዶች እጃችሁ ይገባሉ። አሁን ተሻግራችሁ የምትገቡበት ስፍራ በግብጽ ምድር እንዳደረከው አይደለም ካለ በኋላ አምላክ እግዚአብሔር የሚጎበኘው አገር ነው። አንደኛ በጣም ሰፊ ነው ይላል። በጣም ሰፊ ከኤክስፔክቴሽናችሁ፣ ከልምምዳችሁ፣ ከኤክስፒሪያንሳችሁ፣ ከኖሌጃችሁ ሰፊ ነው። ሁለተኛስ ከዓመቱ መጀመሪያ እስከ ዓመቱ መጨረሻ እግዚአብሔር የሚጎበኘው። ከዚህ በኋላ እጃችሁን ዘርጉ ልባርካችሁ። በእድል አይደለም የምትባረከው፣ አንዳንዴ አይደለም የሚሳካል። የእግዚአብሔር ጉብኝት ለየሰከንዱ ለየደቂቃው በቀን 24 ሰዓት በሳምንት 7 ቀን አሜን አሜን፣ በወር 30 ቀን በአመት 52 ሳምንት በአመት 365 ቀን። ከዚህ በኋላ ዘመናችሁን ያስኮት። እስኪ ከዓመቱ መጀመሪያ እስከ ዓመቱ መጨረሻ የእግዚአብሔር ጉብኝት በቤቴ ላይ ይሆናል፣ በኑሮዬ ላይ ይሆናል፣ በስራዬ ላይ ይሆናል። ዛሬ እዚህ ጋር አንድ ስራ ጀምረ አረ የት ልስራ? እኔ ብዙ ሰዎች አያለውና አሁን በመንፈስ የተናገረ ቀጣሪ ይሆናሉ። ተቀጣሪ የነበሩ ወደ ቀጣሪ ሌቭል ይሻገራሉ። ጮውና እስኪ አሜን በሉ። አንድ ስራ አይደለም መስራው የሚቀጥለው ዘመን ይሄ 2017 ማለቂያ ነው አይደል? ጀምሮ 2018 ነው በመንፈስ የምንይዘው በዚህ ቃል እስከ 2018 ከዛ ቢዮንድ ከዛ በኋላ ያለው ዘመን ምን እንደሚሆን እግዚአብሔር ስለተናገረኝ ጸልዬ ተቀብዬ ነው የመጣው። ስማኝ አንተ ማትችለው በረከት ስለሚመጣ 11 ሰው 12 ሰው ምናምን ቀጥረ ነው የምታሰራው። እስኪ የእግዚአብሔር ጉብኝት በሏል በቤቴ ላይ ይሆናል በላ፣ በዘመኔ ላይ ይሆናል በሏል። ሊሰምርልህ እግዚአብሔር ሊጎበኝ በደጅ ነው ያለው በለዋል። እግዚአብሔር ይጎበኛል በለው። ማዲጋስ ወረድ ብሎ የእግዚአብሔርም አይኖች ባንተ ላይ ይሆናሉ ይላል። አዲስ ፍራ ሁሉ ጊዜ እግዚአብሔር ያያል ማለት ሁሉ ጊዜ በእግዚአብሔር ፊት ነው ያለው። ብደክም ብትበረታ ሁሉ ጊዜ እግዚአብሔር እስኪ አጠገባችሁ ያለው ሰው ሁሉ ጊዜ እግዚአብሔር ይህ በሉት። እስኪ ሰው አየኝ ብላችሁ ደስ የሚላችሁ ሰዎች፣ ሰው አጨበጨበልኝ ብላችሁ ግሩፕ ፈልህን የሆነ ሰው ስለተቀበላችሁ እግዚአብሔር የተቀበለ ይመስል ሰው አንድ ጊዜ እግዚአብሔር ካየ ይሆናል። እግዚአብሔር አየ ማለት የመንግስት አይን ወደ አንተ ነው። እግዚአብሔር ወዳየበት መንግስት ያያል። እግዚአብሔር ወዳየበት ሰው ያያል። እግዚአብሔር ወዳየበት ሹማምንት ያያሉ። እግዚአብሔር ወዳየበት ጀነራል ያያል። እግዚአብሔር ወዳየበት ገዢ ያያል። እስኪ አሜን በሉ። እኔ ዛሬ ልመርቅ እባክህ የእግዚአብሔር አይን ባንተ ላይ ይሁን። የእግዚአብሔር አይን በቤታችሁ ላይ ይሁን፣ በዘመናችሁ ላይ ይሁን። አቦ ማንም ሳያየን እኮ ያየን ኢየሱስ ነው። ኧረ እስኪ አሜን በሉ እባካችሁ። እስኪ እግዚአብሔር ያያል ከዚህ በኋላ በሉት። የእግዚአብሔር አይን አንተ ጋር ሲዞር በሉት። እስኪ የሁሉ አይን ወደ አንተ ይዞራል በሏል። ኧረ አሜን 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 አሜን። ማካዲያ ዶሳካ ይላል አይደል እናንተ መጽሐፍ። የአምላክ የእግዚአብሔር አይን ሁሉ ጊዜ በእርሷ ላይ ነው። አዲሱን ስፍራ አዲሱ ሰፊ ስፍራ ልዩነቱ ምንድነው? እግዚአብሔር ሁሉ ጊዜ ሊባርክ አየህ እኮ ማለት በቃ እግዚአብሔር ምን ትፈልጋለህ? በአይኖቼ ከታየው ምን እፈልጋለሁ? ምን እፈልጋለሁ? አቤት የድሮ መዝሙር። የእግዚአብሔር አይን አንቺ ላይ አለ። የእግዚአብሔር አይን አንቺ ላይ አለ። እግዚአብሔር ምስክሬ ያያቸዋል ጌታ። ሰው አይቶ ምንም አላረግላችሁም። ሰው በፊት በደንብ አላየ። ሰው ፊቱን አጠቆረብህ፣ ፈካ አረገብህ። ሰው ተመለከተ፣ ደገፈ፣ አልደገፈ ምን ይሰራ? እግዚአብሔር ያያቸዋል። እግዚአብሔር ምስክሬ ነው። እግዚአብሔር ያያቸዋል። እግዚአብሔር ቤትን ያያል። እግዚአብሔር ያለበትን ያያል። ኧረ አሜን። እንኳን ኪዳን ያለ ተስፋ ያለ አንተ ይቅርና አንድ ጊዜ እንዲህ አለች። በቃ እሞታለሁ ያለች ያቺ ሴት አጋር ምንድነው ያለች? እግዚአብሔር መቸገሬን ተመልክቷል። እግዚአብሔር አየኝ። ኤሮኢ ማለች። እግዚአብሔር የሚያየኝ እግዚአብሔር ማቹ ካዲያ ዛሬ ኤሮኢም ይሁንላችሁ። እግዚአብሔር ያያል። አጠገብ ያለውን ሰው እግዚአብሔር ያያል። ወደ ሰፊ ስፍራ ትወጣለህ ብለዋል። የእግዚአብሔር አይን አለ አንተ ላይ ብለው እስካለ በናዝሬቱ በኢየሱስ ክርስቶስ ስም በዘመናችሁ ላይ ይሄ ሆነ። በህይወታችሁ ላይ ይሄ ሆነ። ራኑ ሳካፓዲያ አይታችሁ ወደማጨርሱት ከፍታ ስፍራ እግዚአብሔር ያስገባችኋል። መንፈስ ነጥቆ የሆነ ያልታሰበ ከፍታ ላይ የሚያስገባቸው ሰዎች አሉ። ዛሬ አንድ ነገር ብቻ ነው ማበራላችሁ። አንድ ወደ ሰፊ ስፍራ እግዚአብሔር ሊያወጣችሁ ተነስቷል። መዝሙር 19:18 ወዶኛልና
አዳነኝ ወደ ሰፊ ስፍራ እስኪ አንዴ ወዶኛልና አዳነኝ በሉ ወደ ሰፊም ስፍራ አወጣኝ እስኪ በሉት አጠገባችኋለሁ ወዶ ያዳነ ወዶ ያሰፋል በሉት ታዲያ ተነጋገር ወደ ሰፊ ስፍራ ትወጣለህ በለው እስኪ ኒው ሌቭል በሉ አንዴ ኒው አሁን ሰፊ ቦታ አለ በሉ እስኪ አንዴ ማካዲያ ዜና ሩቫ ወደ ሰፊ ስፍራ ከውስንነት ይሆናላችሁ አይታችሁ እንደሆነ በዚህ ምሳሌ ልንገራችሁ አሁን ያላችሁበትና የምትሆኑትን አንዴ ይሁን ወደኔ እንቁላል ማክሶ የለም አይደል እንቁላል ስንት ገባው ነው 23 ብር ይሆናል እንቁላል ውስጥ እንቁላል እናትየው ትታቀፋለች አንደኛ ከሁለተኛ 10 ቀን 11 12 እያለ ልክ 19 20 ቀን ላይ ውስጥ ያለችው ጫጩት መሆን ትጀምራለች ይሄ ምንድነው የሚባለው አስኳሉ ውስጥ ዙሪያ ያለው ደግሞ ዛይጎት ነው ይባለው ምናምን እሱ እየተለወጠ ይመጣና ነፍስ ይዘራል አንተ ውስጥ ያለችው አሁን ልክ 20 ቀን ሲሞላት ቦታ ስፍራ አይደለም እስኪ አጠገብ ያለው እሺ በለው አንዴ እሺ ልኝ በለው እስኪ በለው ይሄ ስፍራ አይደለም በለው እስኪ እሺ በለው እስኪ አንዴ እሺ ራና ሲካዲያ እስኪ አንዴ ይሄ ስፍራ አይደለም በለው እስኪ አንዴ ይሄ ቦታ አይደለም በለው እስኪ አንዴ አሁን ያለውበት አልተመቸኝም በለው እስኪ ልክ እንቅስቃሴ ስታረግ ያቺ ትንሿ ገና እዛ ውስጥ ያለችው ጫጩቷ እንቅስቃሴ እናትየዋ ትጠብቃለች ይሆናላችሁ ያቺ እንቁላል ውስጥ ያለችው ጫጩት ውስጥ ሆና ዓለሟ እንቁላሏ ነው አጠገብ ያለው ሰው ዓለም ይቀየራል ብሎ መንፈሳዊ ዓለም ይቀየራል እዛው ውስጥ ተቀምጣ ያለችው ራኑ ካዲያሳ በእናቷ ሙቀት ነፍስ ዘርታ ካልተመቻት ዛሬ የመንፈስ ሙቀት መንፈሳዊ ዓለምን ይቀይራል ሪልምን ስፍራን ይቀይራል በረከትን ይቀይረዋል ኢኮኖሚን ይቀይረዋል ቅባትን ይቀይረዋል ሌቭልን ይቀይረዋል ወደ አዲስ ሌቭል ወደ አዲስ ገዛር የሚገባ ሰው ያው እግዚአብሔር እኔ ነኝ የሚል ሰው አንዴ ቆሞ አሜን ይበለኛ አጠገብ ያለው ሰው በቃ ይበለው እስካለ ልክ 20 ቀን 21ኛ ቀን ላይ ከከከከካ ስታረግ እናትየው ታይና ምን እየሰራሽ ነው ምንድነው እኔ እንጃ ድሮኮ እንቁላሌ ዓለሜ ነበር ካፌው እንቁላሏ ነው ምግብ ቤቷ እንቁላሏ ነው ዩኒቨርሲቲው እንቁላሏ ነው ትምህርት ቤቷ አስተሳሰቧ እንቁላል ነው ማቱ ጋዲያ ግን የሆነ ብርሃን እያየች አለ እንዴ እያለች ነው አሁን አለ የምትለው ተስፋ አለ የሆነ የተነገረሽ አለ ግን የምትኖረው ሌላ ነው የሆነ የተሸፈንክበት እንቁላል የሆነ ላይ ሸፍኖ ያዘ ሼል ዛሬ አንድ ነገር ሊሆን ነው መንቀሳቀሷን ያየች እናትየው አሁን የልጇ ድርሻ መንቀሳቀስ ነው እስኪ አንተ ድርሻ መንቀሳቀስ ነው በለው አልፈልግም ማለት ነው በለው አልችልም ማለት ነው እስኪ በቃኝ በላ እንዴ አልፈልግም በላ አልችልም በላ እንዴ መሮኛል በላ አልፈልገውም በላ አረ በቃኝ በላ እንዴ ከዚህ ውስጥ መውጣት ፈልጋለሁ በላ ዛሬ የሚወጣ ሰው አለ ዛሬ የሚለቅ ሰው አለ ዛሬ የሚሄድ ሰው አለ ዛሬ ሰብሮ የሚሄድ ዛሬ አልፎ የሚሄድ ዛሬ ቀንጥሎ የሚሄድ ዛሬ የማይቆም የሚፈጥን ሰው አለ ከፊት የሚገኝ ሰው ቀዳሚ የሚሆን ሰው በኢኮኖሚ ይባረካል በኑሮ ይባረካል በቅባት ይባረካል በጸጋ ይባረካል ምን ነው አልተስማማሽም ምግብ ቤትም እዛው አለ ካፌም እዛው ኑሮም እዛው ምን የወር ገቢ አለ ደሞዝሽ አልተስማማም አይ በቃኝ እስኪ አንዴ አይ በቃኝ ማለት ልክ ስትንቀሳቀስ እናትየዋ ትመጣና ይኸው ልጅቷ አሁን ከውስጥ እንቅስቃሴ ነው ይኸው በክርስትና ህይወት ውስጥ አልፈልግም ካልከው ጋር እንድትቀጥል ሰማይም አይስማማም ተስማምቶ እምቢ ካልክ መቀጠል ትችላለህ አልፈልግም በሉ እስኪ አንዴ ይሄን ኑሮ አልፈልገውም ብሏል ይሄን ሌቭል አልፈልገውም ብሎ ይሄን አትሞስፌር አልፈልገውም ብሎ ይሄን ስፍራ አልፈልገውም ይሄን ኑሮ ደረጃ አልፈልግም ይሄን አሁን አልፌ መሄድ እፈልጋለሁ ባዶነትን አልፈልግም የሰው እጅ ጥበቃን አልፈልግም ወይኔ እኔ አንድ ሰው ዛሬ አመለጠ እኔ ዛሬ ያያየው አንድ ሰው 5 ሰው አመለጠው 7 ሰው ሲያመልጣል 10 ሰው ሲያመልጣል አምልጫለ የሚል አሜን ይበል ለቅቄ ሄዳለ የሚል አሜን ልቀቀኝና አሜን በላ እስኪ አንዴ በቃ በሏል እንቅስቃሴዋን ያየች እናት በቃሽ አሁን ቆይ ላሳይሽ ልክሽ ነው መንቆር የሚባል እዚህ ጋር አለ ጠንካራ ልጅቷ አችለውም ከውስጥ ትመጣና ኳ አንዴ ስትመታው ብድቅ እንዴ ይሄ ሁሉ ተራራ ይሄ ሁሉ ኮረብታ ቀደም ያየ ነው ይሄ ሁሉ ሸለቆ ይሄ ሁሉ ሸንተረር አይ ጫካ ይሄ ሁሉ አለ እንዴ እኔ እኮ ህይወት ያ ብቻ መስሎኝ ነበር አትልም ያ እንቁላሉ ዛሬ ከእንቁላል ትወጣለህ አሜን እስከ ዛሬ እንዲኖርክ ማለት ህይወት ይሄ ብቻ ነው ማለት አይደለም ሌላ ዳይሬክሽን አለ እስኪ አሜን ራኑሳ ካፓራዲያሴ እስኪ አሜን ብሏ ኳስ ታረግላት ብድግ
ስትል ምናልባት ያ ቅድም ኑሮዋ የነበረው ቤቷ የነበረው ኮሌጇ የነበረው እንቁላል ኮፍያ እንኳን አይበቃትም። አንዳንድ ዶሮ አይታል ሲወጣ ኮፍያ አድርጎ ነው ጣልኩት በልና እንዲህ በል በቃ። እግዚአብሔር ዛሬ ወደ ሰፊ ስፍራ ሲያወጣ ያለበት እንቁላል ተሰብሮ ሄደ ማጨርሰው ዓለም ውስጥ ይከታል። እኔ ዛሬ ልመርቅ በእግዚአብሔር ርኅራኄ አይተ ማጨርሰው አሜን አሜን። ራቱ ጋር ፍልስጤማውያን ሳይቀር የሚቀኑበት ሮቦት የሆነ ምንጭ ይፈልቅልሃል። እስኪ ወደ ሰፊ ስፍራ ወጣ ይበሉ አንዴ። ወደ ሰፊ ስፍራ በል እስኪ አንዴ። ወደ ከፍታ ስፍራ በሉ አንዴ። ቻው መውጣቴ ነው። ኧረ አሜን አሜን። ብዙ ምነግራችሁ ነገሮች አሉ። ዛሬ አልናገርም፣ በመልእክት መልኩ ብቻ ያዙት። ነገር ግን አንድ ነገር ጥዬ አልፋለሁ። ቁጥር 13 እንዲህም ይሆናል አንተ አምላክን እንግዲህ የእግዚአብሔር አይኖች በአዲስ ስፍራ ላይ ያሉ ሰፊ ስፍራ ነው። ከዓመቱ መጀመሪያ እስከ መጨረሻ እግዚአብሔር ይጎበኛል ብያለሁ። ይዛችኋል? እሺ። እንዲህም ይሆናል ምን ይሆናል? እናንተም አምላካችሁን እግዚአብሔርን ትወዱ ዘንድ በፍጹም ልባችሁ በፍጹም ነፍሳችሁ ታመልኩት ዘንድ ዛሬ ለእናንተ የማዘውን ትእዛዝ ፈጽማችሁ ብትሰሙ እህልን ወይንን ዘይትን ትሰበስብ ዘንድ በየጊዜው የበልጉን ዝናብ የክረምቱንም ዝናብ ለምድራችሁ አወርዳለሁ። ቅድም በጉልበት ነው የምታጠጣው አይደል? ቅድም በባሊ ነው የምታጠጣው የጓሮ አትክልት። አሁንስ ያለው ራሱ እግዚአብሔርን የሚያዘንበው ከእግዚአብሔር ጋር ባለ ግንኙነት ነው ነገሮች የሚፈጸሙት አለ። ሰማይ በደም ምን አለ ዋና ጉዳይ ሲናገር የሰማዩን ዝናብ እህል ወይን ዘይት በኋላም ላይ በሳር በሜዳ የሚበቅሉ ሳር ለከብት የሚተርፍ ለእንስሳ ሁሉ የሚሆን ይሰጣል ይላል። ይሄን ሁሉ ግን ተራራ ላይ ቅድም ብያቸዋል። ወደ ተራራ መስኖ ማስገባት አትችልም። ትችላለህ ወይ? ውሃ ጉድጓድ ቆፍረ ተራራ ማጠጣ አትችልም። አሁን የሚችለው እግዚአብሔር ነው ያንተን ጉዳይ መያዝ። እስኪ ዛሬ በሉስ ያለ የኔ ጉዳይ የኔ በረከት ከሰው እጅ ከኔም እጅ ከኔም ጉልበት ወደ እግዚአብሔር እጅ አልፏል በሏል። እስኪ እጅ ላይ አስረክቤያለሁ በላንዴ። አስረክቤያለሁ በልና አጨብጭባ። የዝናቡን ሁኔታ የሚቆጣጠረው ምንድነው አለ? ልብ። በፍጹም ልብህ በፍጹም ነፍስህ እግዚአብሔርን ስትከተላል ዝናቡን በጊዜው ያዘንብልሃል። አሁን የሚመጣውን ሲዝን አንተ የምትቆጣጠረው በረከት ስላልሆነ እግዚአብሔር ራሱ በሰማይ ዝናብ ነው የሚባርክ። አሜን ብሎ ሰፊ ስፍራ ነው ነገር ተራራ ነው ኮረብታ ነው። ዋና ዛሬ እንድትይዙ የምፈልገው የሰማዩን ዝናብ የሚቆጣጠረው ልብ ነው። የነገ ብለሲንግን የሚቆጣጠረው ሞቲቭ ልብህ። እጅ አላልኩም እግር አላልኩም አቅቶ ድከም። እኔ ብዙ ጊዜ እላለሁ አንዴ ወድቆ የደከመ ሰው ሁለተኛ እንዳይወድቅ ተነስቷል ነው የምለው። ድካም ብርታት ችግር የለም። ልባችሁ እንዴት ነው? ቅን ነው ወይ ልብህ? ምን አለ? በፍጹም ልብ የሚላል በልብህ። የሚቀጥለውን ዘመን የምትሮጠው በእግር ሳይሆን በልብ ነው። በትላንቱ አንሄድም ብለናል አይደለም? አዲስ ለሚመጣው ዘመን በእርግጥ አዲስ መንፈሳዊ ቴክኖሎጂ ያስፈልጋል። አዲስ አሰራር፣ አዲስ የህይወት አይነት፣ አዲስ ዝግጅት ያስፈልጋል። ምንድነው ካላችሁ እስኪ አንድ ሰው እንዲበል ቀስ ብለ ፕሊስ። አንዴ መቼም አገልጋይ እንዲማ ይወዳል ግን ታዘዙ ግድ የለ እንዲበሉ አጠገበላለሱ ዞር በልና ልብ በለው። ልብ እስኪ አንዴ ተነገ የእግዚአብሔር ልጆች እስኪ ልብ በለው። አንዴ ልብህን ጠብቅ በለው። አንዴ ልብ ወሳኝ ነች በለው። ምን አለ? ልብህን ጠብቅ በፍጹም ልብ። ሞቲቪስ ጥመት፣ ክፋት፣ አድማ፣ አመጻ፣ ሴራ፣ ሰው መጥላት፣ ላደናቅፈው ምናምን ቀድመ የምትወርቀው አንተ። የህይወት መውጫ ከርሱ ነውና ልብን ጠብቅ አይልም? ምሳሌ ምዕራፍ 4:23 የህይወት መውጫ ህይወት ያለው ልብ ላይ። አንድ ሰው እጅ ሳይኖር አይኖርም? ይኖራል። እግር ሳይኖር ትኖራለህ። ልብ ሳይኖርስ? ልብ ጠቃሚ ሳይሆን አስፈላጊ ነው። እጅ ጠቃሚ ነው። እጅ ሳይኖር ግን በሌላ አርቲፊሻል ልትጠቀም ወይ ደግሞ ሌላ ሰውም ያጎርሳል። ልብ ግን ነሰሰርሊ አስፈላጊ የህይወት ክፍል ልብ ነው። የህይወት መውጫ ይባላል። ትንሽ ሆና መላውን ሰውነት የሚያንቀሳቅሰው ልብ። እጅ ተቆርጦ ትኖራለህ ብያለሁ። እጅ ደንዝዞም ትኖራለህ። ልብ ትንሽ ቬዝል ትንሽ አንዷ ቢበላሽ ትቆማለህ። ወዲያው ቀጥ ነው የምትል። ልብ መንፈሳዊ ዓለም ላይ የውስጥ ማንነት ነው። በእርግጥ ውስጥን መጠበቅ፣ መንፈስን መጠበቅ፣ ኔጌቲቭ አለመሆን። የሆነ ወንድም ሲሳካለን ኔጌቲቭ ይሆን አንተ አይሳካልህ። ሰው ባለጸጋ ሲሆን እጭ እያልክ እየቀና ይሆናል ባለጸጋ ትሁን። ጌታ ምስክሬ፣ እኔ ብዙ ነገር ምስክርነት ሌላ ጊዜ ነግራችሁ። ልባችሁን ጠብቁ። መዝሙር 119 ቁጥር 32 ምን ይላል? ልቤን ባሰፋልኝ ጊዜ በትእዛዛት መንገድ ላይ ሮጥኳል። ልቤን ባሰፋ ጊዜ። ቀጣይ ዘመን የምትሮጠው በእግር ሳይሆን በልብ ስፋት ነው። ሰው የሚሸከም ልብ፣ እሺ የሚል ልብ። ለሰማይ አባት ልጆች ትሆኑ ዘንድ የሚጠሏችሁ ውደዱ፣ የሚያሳድዷችሁ መርቁ። እኛውን እንችልበታለን። ይሄን እግዚአብሔር ይርዳን። እግዚአብሔር ይርዳን ወይ? እስኪ አሜን። ልቤን አስፋ አለ ዳዊት።
ልቤን ባሰፋልኝ ጊዜ በተዛዛት ለካ መሮጥ የሚቻለው ማምለጥ የሚቻለው መሄድ የሚቻለው ምን ሲሆን ነው? ልብ ሲሰፋ ነው። የሚቀጥለውን ሰፊ ሲዝን የሚቆጣጠርልህ ሰፊ ልብ ነው። የሚሸከም ልብ ነው። የዋህ መንፈስ ቅን የእግዚአብሔር ወዳጅነቱ ይላል ምሳሌ ከቅኖች ጋር ነውና ጠማማ አጸያፊ ነው ይላል በእግዚአብሔር ፊት። ቅን ሰው ቅን በጌታ በኢየሱስ ክርስቶስ ስም እግዚአብሔር ልባችሁን ያስፋ። እግዚአብሔር በልብ ስፋት ይባርካችሁ። በቅንነት ህይወት ነው። በርግጥ ምስጢር እኮ ነው። ልብ ሲል ምንድነው? ህይወት የሚወጣበት ቦታ። ቅንነት፣ ትህትና፣ የዋሃት፣ ራስን መግዛት፣ በጎነት፣ ቸርነት፣ ርህራሄ፣ ሌላው መራራት ቻኩቫኒ ይሄንን ልብ እግዚአብሔር ይስጣችሁ።